ሰላም እንደምን አላችሁ? ላይኩን ነኝ። እንግዲህ ዛሬ ላይ ተመልሼ ስመጣ ደግሞ ትልቅ የሆነ ሰርፕራይዝ ይዤላችሁ ነው ወደ እናንተ የመጣሁትና ሰርፕራይዙ ምን መሰላችሁ? ጆሮ ለራሱ ባዳ ነው ሲባል ሰማ ነበር። ቤት ውስጥ ተቀምጬ በጣም ብዙ ነገር ሲያልፈኝ ለካ አላቅም። ዛሬ ግን እያንዳንዱ ነገር ደስታ በደስታ ሆኗል ነው የምላችሁ። ዛሬ ነው የመጣሁት ከእንትን የሆነ ምንድነው የሚባለው ከቤቶችና ምናምን የሚባል ነገር ዛሬ ነው የመጣሁት። የቤት ማስጨረሻ ምናምን ነበርና የስም ማዞሪያ የሚባል ነገር አለ። እሱን ጨራርሼ ምናምን ቤት ስመጣ ቤት ደግሞ ሌላ ትልቅ ሰርፕራይዝ መጣልኝ ነው የምላችሁ። ምን ቢሆን ጥሩ ነው? ብርሃን ለካ አርግዛለች። ደስ አይልም? እኔ ላይኩን የልጅ አባት ልሆን ነው እያልኳችሁ ነው። እኔ በጣም ነው ደስ ያለኝ እና ማታ ነው ይህንን ሪከርድ ሳደርግላችሁ፣ ግን ይህንን ደስታ ይዤ ማደር ስለማልችል ነው ዛሬ ወደ እናንተ የመጣሁት። ስለዚህ ባለፈው አሁን ነው ገና የሆነ ነገሮችን ሲገጣጠሙ አናላይዝ እያደረጋችሁ ስትመጡ ማስታወስ የምትችሉት። የሆነ ቀን ላይ እንደዚህ እየሰራን እያለ በቅርቡ አዲስ ነገር ይጠብቃል፣ አዲስ ነገር እሱን ቀስ ብለን የምናወራው ይሆናል ምናምን ስትል ነበርና ምንድነው ምናምን ስላት እኔ እንደው የሆነ ሌላ ነገር ነበር የመሰለኝ፣ ምናልባት ከቤት ጋር የተያያዘ ወይም ደግሞ ሌላ የምንሰራው ስራ ነበርና ከሱ ጋር የተያያዘ ነገር መስሎ ነበረ። ነገር ግን ያ አዲስ ነገር ወይም አዲሱ ሰርፕራይዝ ለካ መቀደስ ነው። ይሄ መቀደስ ደግሞ ልጅ ነው። ትዳርም ልጅም ባልም ምንም ቢሆን የሚመጣው ከፈጣሪ ዘንድ ነው ብዬ አስባለሁ እና ይሄ ከፈጣሪ የሚሰጥ ስጦታ ለእኔም ደረሰኝ እላችኋለሁ ዛሬ እና በጣም ነው ምን ብዬ ነው የምነግራችሁ፣ በጣም ነው ደስ የሚለው። በቃ ይሄንን ስሜት ምናልባት የወለዳችሁ ወይም ደግሞ ገና ፕሬግናንት ላይ ያላችሁ ወይም ገና ነፍሰ ጡር ላይ ያላችሁ ለባሎቻችሁ ስትነግሯቸው የሚሰማቸው ደስታ እሱ ደስታ አሁን እኔ ጋር አለ። በጣም ነው ደስ ያለኝ ማለት በጣም ነው ደስ ያለኝ ከሚለው ቃል ውጪ ሌላ ምን አለ? በጣም ደስ ብሎኛል በቃ። ስለዚህ ተመልካቾች እጅግ በጣም ብዙ ነገር ሆኛለሁ፣ ብዙ ነገር አይቻለሁ። ከዛ ብዙ ነገር መካከል ግን ጣፋጭ ነገር አለ፣ መራራ ነገር አለ። እኔ ጋር የነበረው እስካሁን በርካታ መራራ ነገር ነበርና ከዛ በርካታ መራራ ነገር ዛሬ ጣፋጭ ነገር ተደራርቦብኛል እያልኳችሁ ነው። ተመልካቾች ምናልባት የሆነ ድብልቅልቅ ያለ ነገር ምናልባት እየነገርኳችሁ ሊሆን ይችላል፣ ወይም ደግሞ የሆነ የማይጨበጥ ነገር እየነገርኳችሁ ሊሆን ይችላል። ግን ትረዱኛላችሁ። የሆነ ደስ የሚል ነገር ነው እኔ ጋር ያለው ነገርና ለካ ካሳለፉት ሁሉም ያልፋል። ለካ ይቅር ካሉ ሁሉም ነገር ይስተካከላል። ለካ የማይመሹ የሚመስሉ ሌሊቶች፣ የማያልፉ የሚመስሉ ቀናት ሁሉም ያልፋሉ። ለካ በጣም ያዘንባቸው ቀናት አልፈው ልክ እንደ ዛሬው እንደኔ የምንደሰትበት ቀን ደግሞ እንዲህ አይኑን አፍጥጦ ይመጣል። ለካ በመጥፎ የሚጠብቋችሁ፣ በመጥፎ የሚያዩዋችሁ፣ ብዙ ሴራ የሚሰሩባችሁ፣ ብዙ የሚያድሙባችሁ፣ ብዙ ነገር የሚያደርጓችሁ፣ የሚገፏችሁ፣ የሚተፉባችሁ ሰዎች እነዛ ገሸሽ ብለው የሚያቅፏችሁ፣ ስማችሁን የሚያስጠሩት፣ የእናንተ መነሳት ደስ የሚላቸው የሚያስደስታቸው ሰዎች ደግሞ ከጎኗችሁ ለካ አሉ። ስለዚህ ዛሬ በጣም ደስ ብሎኝ ነው እናንተን እያወራኋችሁ ያለሁት ማለት ነው። እጅግ በጣም ነው ደስ ያለኝ፣ እጅግ በጣም ነው የወደድኩት ማለት ዛሬን በማየቴ። በነገራችን ላይ
አንድ የሆነ መጽሐፍ ላይ የሰው ልጅ 80 ዓመት በምድር ላይ ቢኖር አቨሬጁ ቢሰላ የሰው ልጅ እንትኑ ከ65 በላይ አይቀጥልም ነው የሚለው። ከ65 በላይ አቨሬጁ እንደ አቨሬጅ ሲሰላ 65 ነው የኢትዮጵያውያን የእድሜ ጣራና የሰው ልጅ ከ65 ከ70 ዓመት ቢኖር በምድር ላይ ስሙን የሚያስጠራው ነገር ካልሰራና ካላለፈ አልተወለደም፣ አልኖረም፣ አልሞተም ብሎ ይደመድማል። ያ ማለት አልተወለደም፣ አልኖረም፣ አልሞተም ማለት ዝም ብሎ የባከነ ጊዜ ነበረው ማለት ነው። አንድ ሰው ሲወለድ ለምክንያት ይወለዳል፣ ሲኖር በምክንያት ይኖራል፣ ሲሞትም ተፈጥሯዊ ግዴታ ስለሆነበት ያልፋል ማለት ነው። ግን በዚህ ዱሬሽን ውስጥ በዚህ ሂደት ውስጥ ግን ወይ ማግባት አለበት፣ መውለድ አለበት፣ ትዳር መምራት አለበት ወዘተረፈ ነገር። ከዛ በተጨማሪ ግን የማያገባ የማይወልድ እና ደግሞ ትዳር የማይመሰረት ከሆነ ደግሞ ስሙን የሚያስጠራ ነገር መስራት መቻል አለበት። ለምሳሌ ፋርማሲስት ሆኖ አንቱ የተባለ ፋርማሲስተር መሆን መቻል አለበት። በስሙ የሚያስመዘግበው የሆነ ነገር መሆን መቻል አለበት። የሚያድነው መኖር መቻል አለበት። ዶክተር ከሆነ በተመሳሳይ። ስለዚህ እንደ የሙያ ዘርፉ ስሙን የሚያስጠራ ነገር መኖር መቻል አለበት ማለት ነው። ለምሳሌ በሀገራችን እንቁ ደራሲዎች በህይወት ባይኖሩም እንኳን እስከዛሬ ድረስ የሚጠሩ አሉ። በተመራማሪዎችም እንደዚሁ ለምሳሌ ዶክተር ቅጣው እጅጉን ማንሳት ይቻላል። ስማቸው እስከዛሬ ድረስ የሚነሳው ስለወለዱ ዘራቸውን ስለተኩ ብቻ አይደለም። የሰሩት ስራ ከመሬት በላይ ሕያው ሆኖ ስለቀረ ነው እንጂ ማለት ነው። ሌሎችንም መጥቀስ ይቻላል። ደራሲያንም መጥቀስ ይቻላል። ሀገር ወዳዱ ነው ያለፉ ሊሆን ይችላል። ብሔራዊ አርበኞቻችንን ማንሳት ይቻላል። እነዚህ ሰዎች በምድር ላይ የሚቆይ ነገር ሰርተው ስላለፉ ስማቸው እስከዛሬ ድረስ አለ። ልክ ይሄ ስማቸው ይሄ ስራ ደግሞ እንደዚህ የሚታይ ነገር ደግሞ ያልሰሩ ደግሞ ስማቸው የሚነሳው በምንድን ነው ከተባለ በልጆቻቸው ነው። ስለዚህ እኔ ላይኩን ስሜ የሚጠራበት የሆነ ዘር የሆነ ፍሬ ላፈራ ነው ማለት ነውና ይህንን ሁሉ ያነሳውላችሁ ምናልባት በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ በአንድም በሌላም ስማችሁ የሚጠራበት እናንተ የምትታወሱበት በዚህ ምክንያት ሊሆን ይችላል የሚለውን እኔ ከደስታ ነው ይህንን የምነግራችሁ። እጅግ ደስ ብሎኝ በጣም በቃ ውስጤ ጋር የሚንተከተከውን ነገር ነው ወደ እናንተ እያወጣሁት ያለሁትና ይሁን የማይጨበጥ ነገር በነግራችሁ እንኳን ልትረዱኝ ይገባል። ስለዚህ እኔ እግዚአብሔር ይመስገን ዛሬ ላይ ሁለት ደስታ ነው እያስተናገድኩ ያለሁት። ቤቴን ጨርሻለሁ ምናምን ብዬ በጣም ደስ ሲለኝ በቤት ደግሞ ሌላ ደግሞ በቃ ስምን የሚያስጠራ ዘርን የሚተካ ጽንስ በሆዴ ውስጥ አለ ሲባል እጅግ በጣም ደስ የሚል ነገር ነው። ይሄ ደግሞ ማለት ነው በመካከላችን ትልልቅ ችግሮች ነበሩ፣ የሆነ መገጫገጮች ነበሩ። ይሄን ደግሞ ታውቁታላችሁ እናንተምና ያን ሁሉ ትቶ ግን ፈጣሪ እንደ ሰው አይደለምና የነገሩትን የማይረሳ የለመኑትን የማይነሳ አምላክ ከጎናችን ስላለ ሁሌም ስማችንን የሚያስጠራ ነገር በዚህ መልኩ ወደ እናንተ ይመጣባቸዋል ማለት ነውና እኔ ጋር የሚሆነው ይሄ ነው። ስለዚህ ራሳችሁን የምታስጠሩበት ለምሳሌ እኔ ላይኩን ነኝ። ላይኩን የሆነ እስከሆነ ጊዜ አመት እስከሆነ ጊዜ ቆይቶ ከዛ በኋላ ያልፋል። ምድር ላይ ሕያው ሆኖ አይኖርም መቼም። የሆነ ጊዜ ላይ ሁሉም አፈርነህና ወደ አፈር ትመለሳለህ እንደሚለው ቃሉም የሆነ ጊዜ ላይ ያልፋል። ስለዚህ ላይኩን ደግሞ ሌላ ላይኩን በራሱ አምሳያ የተፈጠረ ሌላ ላይኩን በዚህ ምድር ይኖራል ማለት ነው። ስለዚህ
እሱ ነው እየተነገረኝ ያለው ተመልካቾች። ማለት ይሄ ነው ሳይገባን የነበረው። አሁን ላይ እኔ ስደርስበት ይሄን ጉዳይ አሁን እንደዚህ ነው ስሜቱ እስከ ማለት ድረስ አድርሶኛል ማለት ነው። ስለዚህ በሪሌሽንሺፕ ሆናችሁ ድንገት አርግዛችሁ ምናልባትም አንዳንድ ወላጆች ወይም ደግሞ አንዳንድ ወጣቶች ከልጅነት ሊሆን ይችላል፣ ከአቅም ማነስ ሊሆን ይችላል፣ በተለያየ መንገድ እንግዲህ እኔ የገጠመኝን ነው የማወራው። በነገራችን ላይ ስራዬም ብዙ ጊዜ ከዚህ ነገር ጋር የተያያዘ ስለሆነ ያጋጥመኛል እና አባትነትን እንትን የሚሉ አሉ፣ አባትነትን አልቀበልም አይነት ነገር የሚሉ አሉ። ምናልባትም እነሱ ጊዜያዊ የሆነ ችግራቸውን አይተው ልጅ የሚባለውን ትልቅ ነገር አልናቅም የኛ አይደለም አይነት ነገር ለቃሉ ይቅርታ በጣም የሚሉ ነገሮች ይታያሉ፣ ሰማለሁም እና ይላሉም ደግሞ። ይሄ ግን አባትነት ማለት ምን ያክል ሚስጥር እንዳለው በእውነት ማየት መቻል አለባቸው፣ ማወቅ መቻል አለባቸው፣ መረዳት መቻል አለባቸው። ይህንን የሚረዱ ደግሞ ምናልባትም ቀረብ ብሎ በማየት ሰከን ብሎ በማሰብ ሊሆን ይችላል እና ሰከን ብለን ብናስብ ብዬ መልእክቴን አስተላልፋለሁ። ስለዚህ ሴቶች በዚህ አጋጣሚ እውነት እርግዝና ተፈጥሮ ከሆነ ምንም ይሁን ምንም በምንም አይነት ችግር ውስጥ ሆኑ ልጅ ወለድ እንጂ ያድጋል። የሚያሳድገው ደግሞ የፈጠረው ፈጣሪ ነው እንጂ የሰው ልጅ እንደ ምክንያት ነው በምድር ላይ ያለው። ስለዚህ ሰው ፈጣሪ ምክንያት አድርጎ እናንተ ልጅ ስትወልዱ ኃላፊነትን የሚሰጣችሁ። ስለዚህ ምንም ያክል ችግር ውስጥ ብትሆንም እንኳን ያንን ፍጡር ኃላፊነቱ የእናንተ እስከሆነ ድረስ በስርዓት ተቀብሎ አሜን ብሎ ማሳደግ የሁላችንም ኃላፊነት ነው እና ይህንን እንድታደርጉ እመክራለሁ ማለት ነው። ስለዚህ ያም ሆነ ይህ ዛሬ ላይ ትልቅ የሆነ ደስታን እያስተናገድኩኝ ይገኛለሁ። ተመልካቾች ደስታዬ ደስታችሁ እንደሆነ አምናለሁኝ። ይህንን ደስታ ደግሞ እኔ ደስ እንዳለኝ ደስታ በቤታችሁ ገብቶ በተዳራችሁ ገብቶ በስራችሁ ገብቶ ለእናንተም ጨምሮ ጨማምሮ ይስጣችሁ። በእውነት እኔ ያገኘሁትን ደስታ ሁላችሁም ያገኙት። ምናልባት እኮ ይህን ደስታ እኮ እናንተ ቀድማችሁ አግኝታችሁት እኮ በቃ አጣጥማችሁት ምናምን ሊሆን ይችላል። እኔ ግን የመጀመሪያዬ ነው። እንደዚህ አይነት ደስታ ነው አይቼ አላውቅም። ጓደኞችም ምናምን አያለሁኝ ስሜቱ እንዴት ነው ምናምን እላችኋለሁ። ትዳር እንዴት ነው ስል ነበረ። አሁን ትዳርን ደግሞ አየሁትኝ። ትዳር ጥሩ ነው፣ ሁላችሁም ብትጣመዱበት አሪፍ ነው። ነገር ግን ከዛ በተጨማሪ ደግሞ ልክ እንደዚህ ደግሞ ስማችሁን የሚያስጠራ ነገር ልጅ የሚባል ነገር ሲመጣ ደግሞ አሜን ብላችሁ ተቀብላችሁ ለመኖር መቻል አለባችሁ እንጂ የሚንገጫገጭ ነገር ባይኖር እንደዚህ አይነት ያው ብዙዎቹን ያለው ሰማለው መንገድ ላይ ልጅ ይዘው ህፃናት ይዘው ምናምን የሚቀመጡት ነው ያለው ምናምን እነሱም ባክግራውንዳቸው ቢታይ እጅግ በጣም ብዙ ጥልፍልፍ ያለ ችግር ገጥሟቸው ሊሆን እንደሚችል እረዳለሁኝ እና እንደዚህ የምታደርጉ ወንዶች ከስተታችሁ ብትታቀቡ ራሳችሁን የሚያስጠራ ልጅ ነው ታቀፈ ያለች እናትና ተቀብላችሁ ብታሳድጉ መልካም ነው ላለሁኝ። ተመልካቾቼ ይህንን ደስታ እንግዲህ ላካፍላችሁ ነው ዛሬ ላይ እንደዚህ በምሽት የመጣሁትና በጣም ደስ ብሎኛል። ደስ ይበላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እኔ በጣም ደስ ብሎኛል። እናንተ ሁላችሁም ደስ ይበላችሁ እላችኋለሁኝ። ሰላም